እዚህ ጀርመን ከመጣው በኋላ የገጠመኝ ብድር ወጥመድ ነበር። ውድቅድቅ ብዬ ተስፋ ቆርጬ ዶክመንቶች በስተው አገሩን ትቼው ሁሌ አስቤ ነበር። የሆነ ሰዓት ላይ እዳዎች በስተውብኝ ክፈል የተባልኩበትን ኬዙን ላገኘው አልቻልኩም ምን እንደሆነ። እነዛን ነገሮች ሳልከፍላቸው ቁጥራቸው እየጨመረ በ15 ቀን ውስጥ 480 ዩሮ እንድከፍል መጣልኝ ማለት ነው። ይሄን 480 ብር ባልከፍል እነሱ ወደ ሹፋ ይወጡታል። ሹፋ ማለት ደግሞ በጣም አደገኛ ነገር ነው። በዚህ ምክንያት የምንፈልጋቸውን የምንወዳቸውን ሰዎች እንዳናጣ ብዙ ጊዜ ራስን አለመሆን የሚያጋጥመን አንዳንዴ ሰዎች እናገኛለን። በኢኮኖሚ በጣም የሚበልጡ ሰዎች ከነሱ ጋር ለመመሳሰል እነሱን ለመሆን እነሱ የሚያደርጉትን ነገር ለማድረግ ስንተረተር በጣም አደጋ ውስጥ ነው የምንገባው። ሰዎች ምንመርጥ በተቻለ መጠን ጊዜ ብቻችንን የምናሳልፍ ስራችንን በጣም መስራት ራሳችንን ማሳደግ ተጨማሪ ስራዎችን እንድንሰራ ማድረግ ስራ ለመናቅ እና ገንዘብ እንድንይዝ ማድረግ የፈለገ ሰው በግርግር ውስጥ ከገባ የመውጣት እድሉ በጣም ሰፊ ነው። ወይ ያጣጥሉሃል፣ በልብስህ ሊሆን ይችላል፣ በምታደርገው ነገር ይችላል፣ ሞራል ላይ የሚነካ ነገር ሊነግረው ይችላል። ራስህ ላይ ማተኮር፣ ቤተሰብ ላይ ማተኮር፣ ህይወትህ ላይ ቀጣይ ህይወትህ ላይ ማተኮር፣ እንደዛ ማድረግ በጣም ጠቃሚ ነው ብዬ አስባለሁ። ሰላም ጤና ይስጥልኝ ክቡራት ወንድሞቼ እናቶቼ፣ በዓለም ዙሪያ ያላችሁ በሙሉ ባላችሁበት ሰላምታ ይድረሳችሁ። ሼፋን ተደፋባቸው ነኝ። በባለፈው ቪዲዮ በጣም ብዙዎቻችሁ እንደወዳችሁትና ቁም ነገር እንዳገኛችሁበት በኮሜንታችሁ ላይ ተመልክቻለሁኝ። እጅግ ደስ ብሎኛል። ኮሜንት ለጻፋችሁልኝ በሙሉ እግዚአብሔር ያክብርልኝ። ላይክ ላደረጋችሁኝ በሙሉ ላበረታታችሁኝ በሙሉ ከልቤ አመሰግናለሁ። ቪዲዮ ለብዙ ሰዎች እንዲደርስም ሼር ላደረጋችሁ ለእናንተም እንደዚሁ የከበረ ምስጋና አለኝ። እግዚአብሔር ያክብርልኝ። ዛሬ እንግዲህ የማካፍላችሁ አንድ ታሪክ አለኝ። ይሄ ታሪክ ምንድነው? እዚህ ጀርመን ከመጣው በኋላ የገጠመኝ የብድር ወጥመድ ነበር። ይሄ ችግር ምንድነው? እንግዲህ ስራ ከያዝኩኝ በኋላ በእግሬ ቆሜ መሄድ ስጀምር የሚመጡ አንዳንድ ቢሎች አሉ እና እነዛን ቢሎች አልተለማመድኳቸውም። ስለዚህ በትንንሽ ነገር ናቸው። ይሄን ክፈል ሲባል እኔ ስራዬ ላይ ፎከስ አደርጋለሁ። ደክሞኝ ይመጣል። ፖስታውን መልስ አልሰጠውም። አስቀምጨው ጠዋት ወደ ስራ ሄዳለሁኝ። እረሳዋለሁኝ። ሌላ ፖስታ ይመጣል፣ ይደረባል። ስራዬን እሰራለሁኝ። እንዲህ ሳደርግ ቢሎች የተደራረቡ ይመጣሉ ማለት ነው። ያን ጊዜ ይሄን አልከፈልክም የሚሉ ደግሞ ሌላ ጣጣዎች ሲመጡ ጭንቀቱ ጨመረ። እንደገና ከማገኘው የበለጠ እዳው እየጨመረ መጣ። ምክንያቱ ምንድነው? መጀመሪያውን ፖስታውን ከፍቼ ዴድላይን አላቸው ወይም የማለቂያ ጊዜ አላቸው፣ እስከዚህ ጊዜ ድረስ ክፈል ነው የሚሉት። እነዛን ነገሮች ሳልከፍላቸው ቁጥራቸው እየጨመረ አይምሩም። ደግሞ ቁጥራቸው እየጨመረ ከ15 ቀን በኋላ መልኩን ቀይሮ ቁጥሩን ቀይሮ ህጉን ቀይሮ ይመጣል። ከወር በኋላ እንደዚህ፣ ከሁለት ወር በኋላ እንደዚህ ከሆነ በኋላ ደግሞ ክስ ይመጣል። ስለዚህ ስንካሰስ ደግሞ በአንድ ጊዜ ክፈል ከነቅጣቱ ካልከፈልክ እንዲህ የሚል ነገሮች ደግሞ ይመጣሉ። እነዚህን ነገሮች እንዴት ነው መቆጣጠር የምንችለው? ወይም እንዴት ተቆጣጠርካቸው ካሉኝ ውድቅድቅ ብዬ ተስፋ ቆርጬ ዶክመንቶች በስተው አገሩን ትቼው ሁሌ አስቤ ነበር። የሆነ ሰዓት ላይ እዳዎች በስተውብኝ። ምክንያቱም መጀመሪያ ሲታዩ ወረቀቶቹ ቁጥራቸው ትንሽ ነው የሚመስለው። በኋላ ግን ቶሎ ማኔጅ ስላልተደረጉ እነዚህ እዳዎች ቶሎ ስላልተከፈሉ ይከማቹና ስራው ያስጠላችኋል። የምታገኙት ገንዘብና አልመጣጠን ይላችኋል። ተስፋ ትቆርጣላችሁ። ስለዚህ ያ ከመሆኑ በፊት ግን የሚመጡ ፖስታዎችን የሚመጡ ቢሎችን ቶሎ መክፈል፣ ወዲያው መክፈል። አንዳንድ ደግሞ ቁጥራቸው የበዛ ወይም መክፈል ያለብን ነገር ብዙ ከሆነ በአንዴ መክፈል ገንዘብ ላይኖረን ይችላል፣ ወይም ደግሞ ፕሮግራም ሊኖረን ይችላል። ያኔ ኢግኖር ከማድረግ ፖስታውን አይቶ እንዳላየ ከማለፍ ደውሎ ወይም ደግሞ ኢሜል አድርጎ ወይም ፖስት አድርጎ ሁሉም እዛ ላይ ስላለ ብቻ መጠየቅ። ይሄንን በአንድ ጊዜ መክፈል ስለማልችል በየወሩ እንዲደረግልኝ ጠይቃለሁ ብሎ መጠየቅ እና ያንን በየወሩ ምንችለውን እንድንከፍል ማድረግ፣ ቶሎ ጉዳዩ መጨረስ። አንዳንዱን ደግሞ የጊዜ ገደቡ እንዲጨመርላችሁ ማድረግ። ብቻ ዝም አለ ማለት። ዝም ስትሏቸው እነሱ መልኩን ቀይረው ይመጣሉ፣ ይከሷችኋል። አደገኛ ወደሚሆነው ወደ ኢንካሶ ወደሚባሉት ተቋም፣ ወደ ሹፋ የሚባሉት ተቋሞች ወስደው ዋጋ ሊያስከፍሉ ይችላሉ። ይሄን ማውራው እንግዲህ በጀርመንኛ ቋንቋ ነው፣ ወይም ጀርመን ላለን ህዝቦች ነው ይሄን የምናገረው። ግን ይሄ በአሜሪካም፣ በአውሮፓም፣ በአረብ ሀገርም፣ በኢትዮጵያም በሁሉም ቦታ ላይ መልኩን ቀያይሮ እነዚህ የዕዳ ጉዳዮች ሊኖሩ ይችላሉ። ለምሳሌ በኢትዮጵያ ውስጥ ዕዳ ነው፣ የባንክ ዕዳ። ሰው ከባንክ ይበደራል፣ መኪና ይገዛል፣ ከባንክ ይበደራል፣ ቤት ይገዛል። ከዛ በኋላ በባንክ ብድር በጣም ፋንታዚ ይደረጋል፣ ይረጫል። ከዛ በኋላ ግን ከሆነ ጊዜ በኋላ ችግሮች ይፈጠራሉ። አንድ ጊዜ የገጠመኝ ችግር ትንሽ ብር ናት፣ 28 ዩሮ ክፈል የምትል ቢል መጣች። ኢግኖር አረኳት ወይም
በቸልታ አለፍኳትና ፖስቷን ወረወርኳት። በእርግጥ ክፈል የተባልኩበትን ኬዙን ላገኘው አልቻልኩም ምን እንደሆነ። በኋላ ላይ ግን ቁጥሩ ከበዛ በኋላ እነሱ የህግ መዋቅር ከከተቱበት በኋላ የሚያስጨንቅ ደረጃ ሲደርስ ብሩ ምን እንደሆነ አወቅኩት። ያን ጊዜ 28 ብር እያለ ከከፈልኩ በኋላ ይሄ ምንድነው ብዬ መከራከር እችል ነበር። ከዚህ ጊዜ ድረስ ክፈለን ብለው ሰጥተውኛል። እኔ እነሱ ባሉኝ ጊዜ አልከፈልኩም። ስላልከፈልኩኝ ይሄ 27 ብር 37 ብር 47 ብር እንዲህ እያለ ሄዶ 180 ብር ደረሰ ማለት ነው። 180 ብር ሲደርስ ግን 180ውን ልከፍል ስል በሳምንቱ ሌላ አንድ ኢንካሶ የሚል ወይም ደግሞ እነዚህ ተቋሞች እንድንከፍል የፈለጉት ተቋማት ለሌላ ተቋም ሰጥተውታል፣ ወይም ለሌላ ኤጀንሲ ጉዳያቸው እንዲከታተልላቸው። በቃ ይህ ሰው ያስቸግሮናል አይነት ነገር ነው እናንተ ተቀበሉልን የሚል ኤጀንሲ አለ። ያኛው ግን እንደነሱ ተለማምጦ ከፈለን 10 ብር 20 ብር እየጨመረ አይደለም ያመጣብን። ላይ ቆልሎ እነሱ ለነዛ የሚከፍሉትን አስጨምሮ 480 ዩሮ እንድከፍል በአንድ ወር ውስጥ እንድከፍል ነው። በአንድ ወር ውስጥ ማለት ነው፣ በ15 ቀን ውስጥ 480 ዩሮ እንድከፍል ይመጣልኝ ማለት ነው፣ ሳልወድ በግዴ። ምክንያቱም ይሄን 480 ብር ባልከፍል ሹፋ የሚባሉት ደግሞ እነሱ ወደ ሹፋ ይወጡታል። ሹፋ ማለት ደግሞ በጣም አደገኛ ነገር ነው። ሹፋ ካለበት አንድ ሰው ወይም እዳ ኖሮበት ካልከፈለ ወደ እነዚህ ኢንካሶች ወስደውት፣ ኢንካሶች ደግሞ ወደ ሹፋ ከወሰዱት ሹፋ ኔጌቲቭ የሆነ ሰው ቤት መከራየት አይችልም፣ መበደር አይችልም፣ ምንም አይነት እንቅስቃሴ ማድረግ አይችልም። እዚህ ኮላፕስ ይሆናል ማለት ነው። ስለዚህ አንዳንድ ጊዜ ጥቂት ነገሮችን ባለመክፈል፣ በመዘናጋት፣ ቢሎችን በወቅቱ መስመር ባለማስያዝ የምንከፍላቸውን ዋጋዎች ቀላል አይደሉም። ሌላው ምንድነው መፍትሄ ያላቸው ነገሮች አሉ። አንዳንድ ቢሎች ከአቅማችን በላይ ሲመጡ፣ ለምሳሌ እኔ 28 አልኩኝ፣ ግን አንዳንድ ከበድ ያለ ቢሎች ተመሳሳይ አንዳንድ ጊዜ ሊመጡ ይችላሉ። ሲመጡ ችግሮችን የምናውቃቸው ከሆነ ካልሆነ ሹል ብሔራቱ የሚባሉ አሉ፣ ወይም ደግሞ የገባንበትን ችግር መፍትሄ የሚሰጡልን አካላቶች በነፃም ቢሆን አሉ። እነሱን ማማከር ይሻላል። ሁለተኛ ግን ራሱ ለድርጅቱ ይሄን ደብዳቤ የላከላችሁ አካል ኢሜይል መጻፍ፣ ከዛ ደግሞ የደብዳቤ መጻፍ፣ ካለዛ ስልክ ደውሎ ጉዳዩን መጠየቅ፣ ካለዛ ደግሞ ብሩን መክፈል ካልቻለን ደግሞ ይሄንን ብር በየወሩ ይሄን ያህል እንድከፍል እድል ስጡኝ የሚል ጽሁፍ መጻፍ። በፊት በድሮ ያው ጉዳዮቻችንን ፖስታ ሲመጣ ሄደን ለሰው እናሳይ ነበረ። አስፈላጊም አይደለም። አሁን የራሳችሁን የግል ታሪክ ወይም የግል ፕራይቬታችሁን ለሰዎች ሄዳችሁ ማሳየት አይጠበቅባችሁም። ፖስታችሁን ወይም የመጣላችሁን ደብዳቤ ኤአይ አለ፣ ገብታችሁ ይሄ ደብዳቤ መጥቶልኝ ነበረ ምንድነው ብትሉት በደንብ ዘርዝሮ ጉዳዩን እንዴት ማድረግ አለባችሁ ከነ መፍትሄው ያቀርብላችኋል። ይሄንን ብታደርጉ ሞር ትጠቀማላችሁ ብዬ ተስፋ አድርጋለሁ። ከዛ ደግሞ ባንክ ነው። ሁለተኛው ችግር ደግሞ ባንክ ነው። ባንኮች እንግዲህ ብዙ ጊዜ ደሞዛችን ያያሉ ምናምን ያዩና ኢሜል ያደርጉልናል፣ ፖስታ ይልካሉ። ጠርተውም ብሔራቱ አማካሪ አድርገው ያማክሩናል። እንዲህ ብትበደር እኮ ደሞዝህ እንደዚህ ነው፣ ቋሚ እንደዚህ ነው፣ ስለዚህ ይሄን ገንዘብ ብትወስድ ብለው ያማክሯቸዋል። ውሰድ እያሉ በየጊዜ ያደርጋሉ። አይ ቁጥሩን ስናየው በጣም ብዙ ብር ነው፣ እኔ ለምን አልወስደውም ይሄንን ብር ምናምን እንላለን። ከዛ ያንን ብር ተበድረን ከወሰድን በኋላ ባንካችን ላይ ይቀመጣል። እየመዘዝ ነው፣ የሚያልቅ አይመስልም። በኋላ ላይ የሚከፈልበት ጊዜ በጣም ብዙ ነው። ስለዚህ ህይወታችንን ያዛባዋል ቶሎ ማናረግ ከሆነ። ስለዚህ ብድር ሁሉ ትክክል አይደለም ማለት ብድር ሁሉ ልክ ላይሆን ይችላል። አንዳንድ ጊዜ ብድር የምንበደረው ሁነኛ የሆነ ፕሮጀክት ኖሮን የምንሰራው ነገር ካለ እጃችን ላይ የሆነ ዝግጅት የተዘጋጀንበት ነገር ካለ መበደር ምንም መጥፎ አይደለም። በመጠን መበደር እሱ ነው። አንዳንድ ጊዜ ግን ብሩን ወስደነው ከአቅማችን በላይ ልንመልሰው ስንሞክር ከአቅማችን በላይ ምክንያቱም ይሄ ብድር በ3 ወር የሚመለሰው 5 ዓመት 6 7 ዓመት ነው ይሄ ብድር የሚመለሰው ነው። በዛም ሁሉ ስለ ባንክ ውስጥ ከፍት ኖራላችሁ ህይወታችሁ እያስጠላችሁ ይመጣል። ስለዚህ ይሄንን መጠንቀቅ ጥሩ ነው። ቶሎ ብሎ ከባንክ አለመበደር፣ በጣም መማከር፣ ጊዜ መውሰድ፣ ትክክል ለምንድን ነው የምወስደው ይሄንን ገንዘብ ብሎ ማሰብ፣ በአቅማችን መኖር ጥሩ ነው ብዬ አስባለሁ። በቃ በአቅም መኖር፣ ሰውን መምሰል፣ ሌላውን ለመምሰል አለማውተርተር፣ ካላቸው ሰዎች ጋር አብሮ በማሳለፍ የሚጋጥመን ችግሮች ራሱን የቻለ ችግር ነው። ብዙ ጊዜ ራስን አለመሆን የሚያጋጥመን አንዳንዴ ሰዎች እናገኛለን። በኢኮኖሚ በጣም የሚበልጡን ሰዎች ወይም እነሱ የተደራጁና ብዙ አቅም ያላቸው ብዙ ገንዘብ መርጨት ከሚሉ ሰዎች ጋር አብረን ስንቀመጥ ከነሱ ጋር ለመመሳሰል፣ እነሱን ለመሆን፣ እነሱ የሚያደርጉትን ነገር ለማድረግ ስንተረተር በጣም አደጋ ውስጥ ነው የምንገባው። ስለዚህ በተቻለ መጠን ከእንደዚህ አይነት ነገር ብንርቅና ራሳችንን ሆነን ብንኖር ሰዎች ብንመርጥ፣ በተቻለ መጠን
ጊዜ ብቻችንን የምናሳልፍ፣ ስራችንን በጣም መስራት፣ ራሳችንን ማሳደግ፣ ተጨማሪ ስራዎችን እንድንሰራ ማድረግ፣ ስራ አለመናቅ እና ገንዘብ እንድንይዝ ማድረግ። ማደግ የፈለገ ሰው በግርግር ውስጥ ከገባ የመውጣት እድሉ በጣም ሰፊ ነው። ወይ ያጣጥሉሃል፣ በልብስህ ሊሆን ይችላል፣ በምታደርገው ነገር ይችላል፣ ሞራል የሚነካ ነገር ሊነግረው ይችላል። እኔ ተሞክሮች አሉኝ እና ስለዚህ ምንድን ያደረግኩት በጣም ታዋቂ ሰዎች፣ ገንዘብ ያላቸው የሚመስሉ ሰዎች ኦቨርአክት ከሚያደርጉ ሰዎች ጋር መጀመሪያ ያደረግኩት ምንድነው ራሴን ያገኘሁት ራሴን ሳርቅ ነው። ራሴን አገለልኩና ራሴን ሆንኩኝ። ምንም ከፌመስ ከሆኑ ሰዎች ጋር ብር አለን ከሚመስሉ ብዙ ብር ከሚያረጩ ሰዎች ጋር ራሳቸውን እኮ የራሳቸው የሆነ ችግር አላቸው፣ ግን እየመሰሉ የሚኖሩ ሰዎች ናቸው፣ እያስመሰሉ የሚኖሩ ሰዎች ናቸው ሰዎቹ። ራስን ሆኖ መኖር ጥሩ። ራስ ላይ ማተኮር፣ ቤተሰብ ላይ ማተኮር፣ ህይወት ላይ ቀጣይ ህይወት ላይ ማተኮር፣ እንደዛ ማድረግ በጣም ጠቃሚ ነው ብዬ አስባለሁ። እንግዲህ ይህንን የመሳሰሉ ቪዲዮዎችን ወደ እናንተ እንዲመጡላችሁ ይህንን ቪዲዮ ላይክ፣ ሰብስክራይብ እና ለሌሎች እንድታጋሯቸው ከልቤ ጠይቃችኋለሁ። ብዙ ቪዲዮ እያየው ነው ሰው፣ ነገር ግን ሰብስክራይቡ በጣም ትንሽ ነው። እንደሚጨምር ተስፋ አድርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ከልቤ እመኝላችኋለሁ። ሰላም ሁኑልኝ። ቻው።